ይህንን ያውቃሉ? ምዕራፍ 14 በዓለም ሀገራት ዘንድ በመሬታቸው ውስጥ በርካታ የወርቅ ማዕድናትን የታደሉት ሀገራት ከአፍሪካ ደቡብ አፍሪካ፣ ጋና፣ ቡርኪና ፋሶ እንዲሁም በሌሎች አህጉራት ቻይና፣ ብራዚል፣ ፔሩና አውስትራሊያ ናቸው። ነገር ግን እነዚህ ሀገራት የወርቅ ሀብትን ቢታደሉም ወርቅን ያከማቹት ግን ሌሎች ሀገራት ናቸው። በምድራችን በርካታ የወርቅ ማዕድን ካላቸው ሀገራት ይልቅ ከሌሎች ላይ የወርቅ ግዥን የሚፈጽሙት ሀገራት በካዝናቸው በርካታ መጠባበቂያ የወርቅ ሀብትን አከማችተዋል። ከነዚህም ሀገራት በቀዳሚነት አሜሪካ 8100 ቶን መጠባበቂያ ወርቅን በብሔራዊ ግምጃ ቤቷ አከማችታለች። በሁለተኝነት ጀርመን 3300 እና በሶስተኝነት ደግሞ ጣሊያን 2452 ቶን የወርቅ ሀብትን በካዝናቸው አከማችተዋል። ንቦች 454 ግራም ማር ለመስጠት ሲሉ 80,000 ኪሎ ሜትር ርቀትን እየተጓዙ በመብረር ከ2 ሚሊዮን በላይ አበቦችን ይቀስማሉ። ንቦች 1 ኪሎ ግራም ማር ለመስጠት በአማካይ ከ4 ሚሊዮን በላይ አበቦችን መጎብኘት ይጠበቅባቸዋል። ይህ የንቦች ጉዞ ምድርን ለ4 ጊዜያት ከመዞር ጋር ይመሳሰላል። በሁለቱም የኮሪያ ሀገራት ህዝቦች ዘንድ እጅግ ተወዳጅ ከሆኑት የባህር ፍጥረታት ምግቦች መካከል ኦክቶፐስ የተባለው የአሳ ዝርያ አንዱ ነው። በእነዚህ ሀገራት ኦክቶፐስ የሚበላው በህይወት እያለ ጥሬውን ነው። አልመንድ የተባለውን የአሳ ዝርያ በቀዳሚነት ለበርካታ ሀገራት የምታቀርበው ከአሜሪካ 50 ግዛቶች መካከል አንዷ የሆነችው ካሊፎርኒያ ነች። የዓለም ልዕል ኃያልና ሀብታም ሀገር በሆነችው አሜሪካ ከጠቅላላ 342 ሚሊዮን ህዝብ ብዛቷ ላይ 771,000 ዜጎቿ ቤት አልባ ወይም ጎዳና ላይ የሚኖሩ ናቸው። በተጨማሪም እንደ ዓለም አቀፉ የመረጃ ተቋም ስታትስቲክስ ጥናት መሰረት እንደ አውሮፓውያን አቆጣጠር 2024 ባወጣው ዘገባ ላይ የአሜሪካ የሥራ አጥ ዜጎች ቁጥር 6.6 ሚሊዮን እንደደረሰ እንዲሁም በ4.4% እንደጨመረ ያሳያል። የመጀመሪያው የእጅ ስልክ የተፈለሰፈው በአሜሪካዊው ማርቲን ኩፐር ነበር። ሞቶሮላ የተሰኘው ይህ ቀዳሚው የሞባይል ስልክ እንደ አውሮፓውያን አቆጣጠር በ1973 ይፋ ሲደረግ የዓለም ህዝቦችን ያስደነቀ ግኝት ሆኗል። ይህ ሞባይል 2 ኪሎ ግራም ክብደት የነበረው ሲሆን የሴሉላር ኔትወርኩን ያገኘው ከጃፓን ቴክኖሎጂ ተቋም ነበር። በግሪክ በተመሰረተው በኦሎምፒክ የማራቶን ውድድር ታሪክ በሁለት ተከታታይ ማራቶን ሩጫዎች ላይ 2 የወርቅ ሜዳሊያዎችን ያገኘ ብቸኛው የዓለማችን አትሌት ኢትዮጵያዊው ሻምበል አበበ ቢቂላ ነው። ይህ ጀግና አትሌት የመጀመሪያውን የማራቶን የወርቅ ሜዳሊያን እንደ አውሮፓውያን አቆጣጠር በ1960 በጣሊያን ሮም እንዲሁም ሁለተኛውን ደግሞ በ1964 በጃፓን ቶኪዮ በተካሄዱት ውድድሮች ላይ ድልን በመቀዳጀት እስካለንበት ዘመን ድረስ የትኛውም የዓለማችን አትሌቶች በድጋሚ ማድረግ ያልቻሉትን ጀብድ በመፈጸም ስሙን በዓለም የታሪክ መዝገብ ላይ ያስፍሯል። ከቅባት እህሎች መካከል ከፍተኛ ፕሮቲንን የሚለግሰው ለውዝ ወይም ኦቾሎኒ ነው። በጣም የሚገርመው በርካታ ሰዎች የለውዝ አለርጂክ ናቸው። በባንግላዴሽ የሚገኘው ግራሚን ባንክ ገንዘብ የሚያበድረው ለሴቶች ብቻ ነው። ባንኩ ይህንን ያደረገበት ምክንያትም ሴቶች ተበድረው የወሰዱትን ነገር ለመመለስ ከፍተኛ ኃላፊነት የሚሰማቸው መሆናቸውን በማረጋገጥ ነው። እንደ አውሮፓውያን አቆጣጠር በ1936 በአሜሪካ የተቋቋመው ላይፍ መጽሔት በመላው ዓለም ተደራሽና በርካታ አንባቢዎች አሉት። ይህ የዜና መጽሔት በየዓመቱ ከማስታወቂያዎች ብቻ $100 ሚሊዮን ትርፍ ያገኛል። አሌክሳንደር ግራሃም ቤል በ1847 በእንግሊዝ የተወለደ ስኮትላንድ ካናዳዊ የፈጠራ ሰው ሳይንቲስት እና ኢንጂነር ነው። የመጀመሪያውን ባለገመድ ስልክ የፈጠረው ግራሃም ቤል ነው። እንደ አውሮፓውያን አቆጣጠር በ1885 AT&T ድርጅትን መስርቷል። የዓለማችን ታላቁ የሳይንስ ሊቅ እንደ አውሮፓውያን አቆጣጠር በ1876 የመጀመሪያውን ባለገመድ ስልክ በመፈልሰፍ ዕውቅናን ቢያገኝም ከፈጠራው ከጥቂት ዓመታት በኋላ የፈጠራውን ስልክ መጠቀም ሳይችል ቀርቷል። ይህ የሆነበት ምክንያትም ግራሃም ቤል መስማት የተሳነው ሆኖ ስለነበር ነው። አስገራሚው ነገር የእርሱ እናትና ባለቤቱም መስማት የተሳናቸው ነበሩ። አሌክሳንደር ግራሃም ቤል በ1922 ሕይወቱ አልፏል። ብዙዎቻችን የቤት እንስሳት በምድር ላይ ያላቸው የዕድሜ ቆይታ አጭር ይመስለናል። በቀዳሚነት ሰዎችን ብናይ ጃፓናዊው ጆርሞን ኪሙራ በ116 ዓመት ኖሯል። የአሜሪካው ንስር 38 ዓመት፣ ክሪም ፓፍ የተባለችው ድመት 38 ዓመት፣ ፖርቹጋላዊው ቦቢ የተባለው ውሻ 31 ዓመት ዕድሜን በመኖር በጊነስ ሪከርድ ላይ ተመዝግበዋል። በአሜሪካን ሀገር በኒው ሜክሲኮ ግዛት ውስጥ የቤት እንስሳት ለረጅም ዓመታት መኖር እንደሚችሉ ያስመሰከረች ባለታሪክ አህያ ነበረች። ይቺ
ሱዚ የምትባለው ሴት አህያ እንደ አውሮፓውያን አቆጣጠር በ1949 አውጉስታ መንዜር ለተባለ ግለሰብ ተሸጠች። ሱዚ ከአሳዳሪ ጌታዋ ጋር ስራዎችን በማገዝ ከኖረች በኋላ በ54 ዓመት ዕድሜዋ እንደ አውሮፓውያን አቆጣጠር በ2002 ሕይወቷ አልፏል። ሱዚ የተወለደችበት ዘመን ሳይሆን ለአውጉስታ የተሸጠችበት 1949 ወቅት ብቻ ነው የሚታወቀው። በመሆኑም የዓለም ድንቃድንቅ ጊነስ መዝገብ በርካታ መረጃዎችን በማጣራትና የአህያዋ ባለቤት ሱዚን የገዛበትን ዘመንና ሰነዶችን በማጣራት አህያዋን ለ54 ዓመታት ዕድሜ ጠገብ ሆና የኖረች መሆኗን በማረጋገጥ በጊነስ ቡክ ወርልድ ሪከርድ ላይ ስሟን አስፍሮታል። በዓለም ላይ ረጅም ከፍታ ላይ የተፈጠረው እሳተ ገሞራ ኦጆስ ዴስ ሳላዶ የሚባል ሲሆን ይህ አስፈሪ የእሳተ ገሞራ ቅልጥ አለት በቺሊና በአርጀንቲና አዋሳኝ ድንበሮች ላይ ይገኛል። የዓለማችን ረጅሙ ተራራ ኤቨረስት ይባላል። በኔፓልና በቲቤት ሀገራት መካከል የሚገኘው ኤቨረስት 8849 ሜትሮች ከፍታ አለው። ይህ ተራራ የሚገኝበት ስፍራ እንደ አውሮፓውያን አቆጣጠር ከ2020 ጀምሮ በኔፓልና በቻይና ቁጥጥር ስር ይገኛል። ብዙዎች እግር ኳስ በእንግሊዝ ተወልዶ በብራዚል አድጓል ይላሉ። በዓለም ላይ እንደ ብራዚል የእግር ኳስ ጥበበኞችን የሚያፈራ ሀገር የለም የሚሉት በርካቶች ናቸው። እንደ አውሮፓውያን አቆጣጠር በ1940 በብራዚል አነስተኛ መንደር በሆነችው በርትሬስ ኮራከስ ውስጥ የተወለደው ፔሌ በዓለም እግር ኳስ ላይ የነገሰ ተጫዋች ነበር። ብዙዎች ፔሌ በሚለውና በፖርቱጋል ቋንቋ ሲተረጎም አምላክ የሚል ፍቺ ባለው ስሙ ያውቁታል። ዓለማችን ካየቻቸው ምትሃተኛ ተጫዋቾች መካከል ቀዳሚውን ቦታ የሚይዙት ፔሌና ማራዶና ናቸው። ብራዚላዊው ፔሌ ወይም በመዝገብ ስሙ ኤድሰን አራንቴስ ዶ ናሳሚንቶ ይባላል። በአጠቃላይ የእግር ኳስ ሕይወቱ 1363 ጨዋታዎችን አድርጎ 1279 ጎሎችን ከመረብ ላይ በማሳረፍ በጊነስ ወርልድ ሪከርድ ላይ ተመዝግቧል። ለሀገሩ ብራዚል በአጥቂ ስፍራ ላይ ተጫውቶ ማራኪና ድንቅ ጎሎችን በማስቆጠር እንደ አውሮፓውያን አቆጣጠር በ1958 በ1962 እና በ1970 የፊፋን የዓለም ዋንጫ አስገኝቷል። ፔሌ በብራዚላውያን በተለይ በሀገሩ ዝነኛ ክለብ ሳንቶስ እንዲሁም በመላው ዓለም እግር ኳስ አፍቃሪያን ዘንድ ተደናቂም ተወዳጅም ተጫዋች የነበረ ሲሆን በ2022 ዘመን ይችን ዓለም ተሰናብቷል። በብራዚላውያን ዘንድ ኦሬይ ወይም ንጉሱ የሚል ሁለተኛ ቅጽል ስም የተሰጠው ፔሌ በዘመናት ውስጥ ጥቁር ሕዝቦች አይችሉም የሚለውን የዘረኞች አስተሳሰብን በእግር ኳስ ችሎታው በመሻር አስመስክሯል። የዩኔስኮ መልካም አምባሳደር ሆኗል። በርካታ የክብር ሽልማቶችን አግኝቷል። በንግሥት ኤልሳቤት ሁለተኛ የክብር ሽልማት ተበርክቶለታል። የዛሬውን ድንቃድንቅ በዚሁ አበቃን።